ከሰሞኑ ኢራን ላይ ደረሰው ዓለምን ያስደነገጠ ጥቃትና ይህም ጥቃት ተፈጽሞ በነጋታው ጋዜጠኞች ቦታው ላይ ሲሄዱ የተመለከቱት ብዙዎችን ጉድ ያስባለ ነገር ዓለምን ያስደነገጠውና ብዙዎችንም እንዲህም አለ እንዲያስባለው ከሰሞኑ በአገር አሜሪካ በሚሽጋን ግዛት የተከሰተው እጅግ አስደንጋጭ የተፈጥሮ አደጋ ህንድ ሀገርን በፍርሃት ያንቀጠቀጠው በሰዎች ላይ ቂም ይዞ እስካሁን ድረስ 29 ሰዎችን ማታ እየጠበቀ አድኖ የገደለው ዓለምን ጉድ ያስባለ ቂመኛ ሲሆን በየዓመቱ ከ10,000 ሰዎች በላይ ነክሶ የሚገለው እንዲሁም የሰዎች አልጋ ስር የሚኖረው ይህ በፊት ለፊት የምትመለከቱት ትንሽዬ አደገኛ ነፍሳትና ምናልባትም ይህ ነፍሳት ቤታችሁ ተደብቆ ካለ ከዚህ የሞት መልአክ የምታመልጡበት ብቸኛ መንገድ። ሰላም ውድ የሀበሻን ማጋዚን ቤተሰቦች፣ በዛሬው የዜና ጥንቅራችን 10 ከሰሞኑ የተሰሙ አስቂኝና አስገራሚ አስደንጋጭና አስፈሪ ዜናዎችን ይዘን መጥተናል። እስከ መጨረሻው ድረስ አብራችን ቆዩ። ሁሉንም አንድ ባንድ እንመለከታለን። ላይክ እና ሰብስክራይብ ማድረግ አትርሱም። ይህ ሀበሻን ማጋዚን ነው። 10ኛ ፓርክ ውስጥ የተፈጠረው አስደንጋጭ ክስተት። 9ኛ የአሜሪካው የተፈጥሮ አደጋ። ነገሩ የተፈጠረው በማርች 6 2026 ከቀናት በፊት ነው። ይህ በፊት ለፊት የምትመለከቱት ነፋስ ተራ ነፋስ እንዳይመስላችሁ 150 ማይል ፐር አወር ፍጥነት የሚምዘገዘግ አውሎ ነፋስ እንጂ። በዚህም አውሎ ነፋስ ምክንያት ከ12 በላይ የሚሆኑ ሰዎች ሲጎዱ 3 ሰዎች ደግሞ ሞተዋል። ነገሩም የተፈጠረው በሀገር አሜሪካ በሚሽጋን ግዛት ነበር። መኪኖች ወደዚያና ወደዚህ ሲወረወሩ፣ ዛፎች ከመሬት ላይ ተነቅለው እንደ አሞራ ሲበሩ፣ ቤቶች ሲፈርሱ፣ የቤት ጣሪያዎችም እንደ ላባ ወደ ላይ ሲበኑ የተመለከትንበት ነበር። 8ኛ በካሜራ ተቀርጾ የቀረው አስደንጋጭ ተንቀሳቃሽ ምስል። ይህ በፊት ለፊት የምትመለከቱት ቪዲዮ ከሰሞኑ በሚሊዮኖች ዘንድ መነጋገር የነበረ ነው። በፊት ለፊት 2 እህትና ወንድም በሰላም ተኝተው ይታያል። ድንገት ግን ያልታሰበው ይፈጠራል። ከላይ እህትየው የተኛችበት አልጋ ይሰበርና የብረት ርብራቡ ወደ ታችኛው ይሰካል። እህትየዋም ደንግጣ እየሮጠች በፊት ለፊት በምትመለከቱት መልኩ ወንድሟ የተጎዳ መስሏት እናትየዋን ትጠራለች። እናትየዋም በመደናገጥ ውስጥ ሆና አንሶሎንና ፍራሹን አንስታ ስትመለከት ለትንሽ ታናሽ ወንድሟን ብረቱ ስቶታል። ምናልባት ወደ ጥግ ተኝቶ ባይሆን ኖሮ ሌላ ነገር ሊፈጠር ይችል ነበር። ይህም ልጅ ህይወቱ ሊያልፍ ይችል ነበር። እናንተስ የገዛችሁት አልጋ ምን ያህል አስተማማኝና ጠንካራ ነው? የጥያቄውን መልስ ለእናንተ ትቼዋለሁ። ላይክ እና ሰብስክራይብ ማድረግ አትርሱ። እስከ መጨረሻው ድረስም አብራችሁን ቆዩ። በስተመጨረሻ ኢራን ውስጥ የተፈጠረው አስደንጋጭ ነገርና ጋዜጠኞቹም ቦታው ላይ ሲሄዱ ስለተመለከቱት ጉድ እንዲሁም በአሁኑ ሰዓት ምናልባት አልጋችሁ ስር ተደብቃ እየኖረች ልትሆን ስለምትችለው በየዓመቱም ብዙ ሺዎችን ስለምትገለው አደገኛ ነፍሳትና ከዚችም ነፍሳት ንክሻ የምታመልጡበትን ብቸኛ መንገድ እንመለከታለን። እንቀጥል። 7ኛ የኢንዶኔዥያው ዘንዶ። ይህ በተለያዩ የዜና ጣቢያዎች ዘንድ መነጋገር የነበረ ርዕሰ ጉዳይ ነበር። ነገሩ የተፈጠረው በሀገር ኢንዶኔዥያ ባሊ ነው። በኢንዶኔዥያ ባሊ ብዙዎቻችሁ እንደምታውቁት ከቀናት በፊት ከተማዋን ያጥለቀለቀ አደገኛ ጎርፍ ተከስቶ ነበር። ታዲያ በዚህ ጎርፍ ሰዓትም የተቀረጸ ምስል ሲሆን ዘንዶም በጎርፉ መሃል እየዋኘ ይታያል። ምናልባት አንድ ሰው በዚህ መሃል ቢገኝ የዚህ ዘንዶ ጥቃት ሰለባ ሊሆን እንደሚችልም ሳይታለም የተፈታ ነው። ብዙዎችም ይህን ተመልክተው በጎርፍና በተለያዩ አደጋዎች ሰዓት በደረቅ መሬት ላይ በመሆን ከተለያዩ አደጋዎች ራሳችንን መጠበቅ እንዳለብንም የተናገሩበት ነበር። 6ኛ ህንድን በፍርሃት ያንቀጠቀጠው በቀለኛው ዝሆን። ይህ በፊት ለፊት የምትመለከቱት ዝሆን ታሪኩ እጅግ አስገራሚም አስደንጋጭም ነው። ነገሩ የተፈጠረው በሀገረ ህንድ ነው። ይህ በፊት ለፊት ሰዎችን ሲያሯሩጥ የምትመለከቱት ዝሆን በ9 ቀናት ውስጥ ብቻ 20 የሚሆኑ ሰዎችን እንደገደለም የዜና አውታሮች ዘግበዋል። ይህን ለማድረግ ምን እንዳነሳሳው ባይታወቅም የአካባቢው ሰዎች ምናልባት መጥፎ ትውስታ አለበት፣ በቀልን ሊወጣ ነው ይህን የሚፈጽመው ብለውም ተናግረዋል። ከዚህ ሁሉ በላይ የሚያስገርሙ ደግሞ በተንቀሳቃሽ ምስሉ ላይ በቀን የተቀረጸው ቪዲዮ ለመጀመሪያም ለመጨረሻም የታየበት ጊዜ ብቻ ነው። ይህ ዝሆን እንደ ሌሎቹ ዝሆኖች በቀን ወጥቶ አይደለም፣ በማታ የመንደሩ ሰው በተኛበት ማንም ሳያየው ማንም ሳይሰማው ጥቃቱን ፈጽሞ ወደ መጣበት ይመለሳል።
ታዲያ ይህም ተንቀሳቃሽ ምስል እንደ ድንገት በቀን የተቀረጸና እንደ ማስረጃነትም የቀረበ ነበር። የእንስሳት ጠባቂዎች ነገሩን ተመልክተው ዝሆኖች እንደዚህ አይነት በጣም ከፍተኛ የበቀል ባህሪ የለባቸውም፣ ምናልባት በአሁኑ ሰዓትም የመራቢያ ሰዓቱ ላይ ስለሆነ የቴስቴስትሮን መጠኑ በሰውነት ውስጥ ከፍ ብሎ ለዚህ ነገር እንደዳረገው ይናገራሉ። ታዲያ እስካሁን ድረስ ይህን ዝሆን ሊያዝ እንዳልተቻለና ምናልባት በቀጣዮቹም 15 ቀናት ውስጥ የበለጠ አደጋ ሊፈጥር እንደሚችል ከ15 ቀን በኋላ ግን ሆርሞኑ እንደሚረጋጋለትም የእንስሳት ጠባቂዎች አያይዘው ተናግረዋል። አምስተኛ የባሏ ቅምጥ ላይ ቦምብ ያጠመደችው ሴት። ይህ በፊት ለፊት የምትመለከቱት ብዙዎችን ጉድ ያስባለ ነገር የተፈጠረው ከ3 ወራት በፊት በሀገረ ታይላንድ ነው። አንድ ሴት ባሏ የማገጠብኝ ነው ብላ በማሰቧ ቅምጡ ነች ባለቻትና በጠረጠረቻት ሴት መኪና ላይ ቦምብ ታጠምዳለች። ነገር ግን እንደ ዕድል ሆኖ ቦምቡ ሳይፈነዳ በፊት መኪናው ሲሽከረከር ከመኪናው ላይ ወደ መሬት ይወድቃል። ታዲያ ጭስና ትንሽ ፍንዳታ ብቻ ፈጥሮም መኪናው ብዙም ሳይጎዳ ቅምጥ የተባለችው ሴት መትረፍ ችላለች። በአሁኑ ሰዓትም ከሳምንት በፊት ይህን የፈጸመችው ሴት በፍርድ ቤት እንደቀረበች የዜና አውታሮች ዘግበዋል። አራተኛ የሜክሲኮ ካርቴሎች እየፈጸሙ ያሉት ለማመን የሚከብድ ጉድ። መቼስ ብዙዎቻችሁ ሩሲያ የአፍሪካ ወጣቶችን እንዲዋጉላት እየመለመለች እንደሆነና ወደ ግንባርም እየላከች እንደሆነ የምታውቁት ጉዳይ ነው። ታዲያ ዩክሬንን በበኩሏ የደቡብ አሜሪካ ወጣቶችን እየመለመለች ግንባር ላይ እያቀረበች እንደሆነ መረጃዎች ያሳያሉ። በዚህ ሰዓት ነበር የሜክሲኮ ካርቴሎች እድሉን የተጠቀሙት። ሰርጎ ገብ በመሆንና እንዋጋላችኋለን ብለው ስልጠና ወስደው ከገቡ በኋላ የድሮን ቴክኖሎጂን እየሰረቁና እየተማሩ እንደሆነ ተነግሯል። ታዲያ ዓላማቸውም ከሜክሲኮ ፖሊሶች ጋር ምንም ነገር ሳይተኳኩሱ ድሮኖችን ብቻ በመላክ ፖሊሶቹ ላይ ያፈነዱ ፖሊሶቹን መግደልና መጨፍጨፍ ከዛም ሜክሲኮን የወንጀለኞች ምድረገነት ማድረግ እንደሆነ ተነግሯል። ሶስተኛ አልጋ ስር የሚኖረው የሞት መልአክ። ይህ በፊት ለፊት የምትመለከቱት የጣታችንን ጫፍ የሚያክል ነፍሳት ከአዞም ከጊንጥም ከሻርኮችም በላይ በየዓመቱ ብዙ ሰዎችን ይገላል። የሚገልበትን መንገድ ዓለምን ያስደነገጠና ለሕክምናው ዓለምም ትንግርት በሆነ መንገድ ነው። በእንግሊዝኛው አሳሲን በግ ብለው ይጠሩታል። ይህ በፊት ለፊት የምትመለከቱት ደግሞ አሳሲን በግ ከተባሉት መካከል በዋነኝነት ለየት ያለ ዝርያ የሆነው ኪሲንግ በግ ነው። በአማርኛ የሚስመው ነፍሳት ልንለው እንችላለን። በዚህ ትንሽዬና ጉዳት የሌለው የሚመስል ነፍሳት በየዓመቱ ከ12000 ሰዎች በላይ በህመም የተሰቃዩ ሕይወታቸው ያልፋል። በቀላሉ በቤታችን ስንጥቅ ውስጥና አልጋችን ስርም ቀለል አድርጎ ይኖራል። ሰውን የሚገልበት መንገድ ደግሞ የሳይንሱን ዓለም እጅግ ጉድ አስባልና ትንግርታዊ መንገድ ነው። ከሌሎቹ የአሳሲን በግ ዝርያዎች ተለይቶ ይህ ኪሲንግ በግ የተሰኘው ነፍሳት የሰውን ደም ነው የሚመጣው። ታዲያ ወደ ሰዎች ቤት ከገባም በኋላ በአልጋ ስር፣ በቁምሳጥን ስር ወይም በቤቱ ግድግዳ ስንጥቅ መሃል ላይ ይኖራል። በሌሊት 6 ሰዓትም ሰዎች በተኙበት በጨለማ ውስጥ ወደ ሰዎች በመጠጋት ደማቸውን ይመጠዋል። ደማቸውንም የሚመጠው ከንፈራቸው ጋር በመንከስ ነው። ለዛም ነው ኪሲንግ በግ ወይም የሚስመው ነፍሳት የተባለው። ነገር ግን የሰውን ደም እጅግ ከመውደዱ የተነሳ ሰውነቱን ሙሉ የእናንተን ደም መጥቶ ለመሙላት ሲል ሆድ ውስጥ የነበሩትን ጽዳጆች ፊታችሁ ላይ ይጸዳደዋል። ታዲያ በዚህ ጊዜም ነው አስገራሚ ወረርሽኝ የሚጀምረው። በዚህ ነፍሳት ሆድ ውስጥ ትራይፓኖሶማ ክሩዚ የተሰኘ አደገኛ ተዋሲ ይኖራል። ይህም ተዋሲ ከሌሎች ተዋሲያን የተለየና የእባብ ቅርጽ ያለው ተዋሲያን ነው። ሲንግል ሴል ወይም ከአንድ ሴል ብቻ የተሰራ የፕሮቶዞዋም ተዋሲ ነው። ይህ ተዋሲ ወደ ሰውነታችን ውስጥ በመግባት ሴላችን ውስጥ የተደበቀ ከኢሚዩን ሲስተም በማምለጥ በ10 ዓመት ውስጥ የልብ ድካም አሲሶ ይገለናል። በዚህ ነፍሳትም ተገላችሁ ምናልባት ምንም አይነት ምልክቶችን ሳታዩ ከ10 ዓመት በኋላ እንደ ድንገት ፍግም ብላችሁ ልትሞቱም ትችላላችሁ። ታዲያ ይህንንም ተዋሲ የሚያመጣውን የኪሲንግ በግ የተሰኘውን የነፍሳት ዝርያ በቤታችሁ ከተመለከታችሁ ወዲያውኑ መግደላችሁን እንዳረሱ። በእርግጥ ኪሲንግ በግ የተሰኘው የአሳሲን በግ ዝርያ በሰሜን አሜሪካና በደቡብ አሜሪካ ብቻ የሚኖርና አፍሪካ ውስጥ እንደሌለ ቢገለጽም ነገር ግን የተለያዩ የአሳሲን በግ ዝርያዎች አፍሪካ ውስጥ እንዳሉና ይህን ተዋሲም ሊሸከሙ እንደሚችልም ይነገራል። ታዲያ የደም ምርመራ በማድረግም እንዲሁም በአካባቢያችሁ እንደነዚህ አይነት ኪሲንግ በግ ወይም የአሳሲን በግ ዝርያዎችን ከተመለከታችሁ በመግደል ወይም ከነሱ በመራቅ ጤናችሁን መጠበቅ ትችላላችሁ። ሁለተኛ የአፍጋኒስታን ሴቶች ጉድ። ታሊባን ከሰሞኑ ያወጣው አስደንጋጭ ሕግ አለ።
ባሎች ሚስቶቻቸውን አጥንቷቸውን እስካልሰበሯቸውና ክፍት የሆነ የሚታይ ቁስል እስካልፈጠሩባቸው ድረስ መምታት እንደሚችሉም በሕግ አጽድቀዋል። በአፍጋኒስታን ውስጥ እንደዚህ አይነት እጅግ አስገራሚ ሕጎች ያሉ ሲሆን የዚህኛው ሕግ ግን ከሌሎቹ ሁሉ ብዙ ተገኝተዋል። አንደኛ፣ አስከፊው የኢራን ጦርነት። ይህ በፊት ለፊት የምትመለከቱት ተንቀሳቃሽ ምስል በሀገረ ኢራን የነዳጅ ማጣሪያ ላይ በእስራኤል ኃይሎች የተፈጸመ ጥቃት ነው። ታዲያ ጋዜጠኞችን ቦታው ላይ ሲሄዱ ቦታው ሙሉ ለሙሉ አመድ ሆኖ ያለ መጨረሻ የሚታይ በሚመስል መልኩ ጭስ ወደ ላይ እየወጣ በፊት ለፊት በምትመለከቱት መልኩ ቦታው አመድ ሆኖ ተመልክተውታል። የጦርነትን እጅግ አስከፊነትም የተመለከትንበት ሲሆን በአሁኑ ሰዓት እስራኤልም ኢራንም ጦርነቱን አጧጥፈው ቀጥለውታል። እርስ በርሳቸውም እየተወዳደሙና ንጹሃን ዜጎችም እየሞቱ ወደ አመድነትም እየተቀየሩ ይገኛል። ከኢራን ወገን ከ1270 የሚልቁ ሰዎች መሞታቸው ሲነገር በእስራኤል ወገን ደግሞ ከ13 ሰዎች በላይ መሞታቸው ተዘግበዋል። በአሜሪካ ደግሞ 8 ወታደሮች ሕይወታቸውን ማጣታቸው ከዚህ ጦርነት ጋር በተያያዘ እንደሆነም ተገልጸዋል።